እዚህ ሜዳ ውስጥ ገብታችሁ ተጫውታችሁ መሸለም ትችላላችሁ። ያኪ በዳር በኩል ክርስቲያኖ ሮናልዶ ይተካል የተባለው ኢትዮጵያዊው ያኪ ኳስ የጆታለች ለቲክቶከሮች ያው ጋይስ እኔም እየደከመኝ ነው። ሜዳ ላይ አበባ ምናምን እየላካችሁ ሰፖርት አድርጉ። ዳኛው አድቫንቴጅ ቀጥል ብለዋል። ፕሪንሲፓሊቲ አቤል እኔ መድብ ያለው ጋይስ እዚህ ጌም ላይ እዚህ ጨዋታ ላይ መድብ ያለው ቲክቶከሮችን ብዬ መድብ እግዚአብሔር እግራቸውን ነው መሰባብረው እንደው ከተሸነፈ በቀላሉ አብሽ ተቀምጧል። ጎበዝ አንተ እነዛ ጎበዞች ናቸው። ጎበዝ አይ ታኛበት ነው ያንተ ነው ኳስ ዶክተር ትገኛለች ሰርኪያ አድቫንቴጅ በግራ በኩል የኢቢኤስ ፈርጥ አብርቻ ሻማው ኳስ ናርዲያስ በቀላሉ መቀማት ችሏል። እስቲ ያራዳልች ዋው ግሩም እንቅስቃሴ ነው እየተከታተልን የምንገኘው። ፕሪንሲፓሊቲ ኳስ ቀማ። በነገራችን ላይ በተጫዋቾች መካከል ግን በደጋፊዎች እንዳይረሳ የምናሳስበው ይህ ጨዋታ የተዘጋጀው ቲክቶከሮችና ጋዜጠኞች እንደሆነ እንዳይዘናጋ በአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ስፖርት ለጤንነት፣ ስፖርት ለሀገር፣ ስፖርት ለሰላም ይላቸዋል። መቄዶንያ ወገኖቻችንን የምንረዳበት ቤታችን ነው። ከዚህ ገቢ የሚገኘው የትኬት ሽያጭ ለመቄዶንያ ይሆናል። ኳስ መሀል መስመር ላይ ኧረ በኢየሱስ ስም እዴ በለው እንዴ ስፖርታዊ ጌም መሰለው እንዴ ስፖርታዊ ጨዋነት የሚንጸባረቅበት ጋዜጠኛ ነኝ ሆነ የመዝናኛ ጌም እንደሆነ እንዳይረሳ። ጋዜጠኛ ነው መድኃኒዓለም ሲያናድ እናቱ ቲክቶከሮች አግኝተው ሊያሻሙ ነው። 2% ነው ስልኪ ቢታን ለቁርስ የሰጠው አንድ ስልክ ወደ ኮንታ አልቆታል ኳስ ስልክ ሴቭ ላድርግበታ መጀመሩ ያደረጉ ነው። ይህንን ጨዋታ ያዘጋጀላችሁ ቅዳሜ ሚዲያ ነው። የታዋቂ ሰዎች ስፖርት ፌስቲቫል ዓመታዊ ፌስቲቫል ሲሆን በየዓመቱ አዝናኝነቱን እንደጠበቀ የሚቀጥል ልዩ ፕሮግራም ነው። በዚህ ፕሮግራማችን ላይ ይህንን ፕሮግራም በዋነኝነት ስፖንሰር ያደረገልን ፔፕሲ፣ እንዲሁም ደግሞ በትኬቶቻችሁን በቴሌብር ላይ እያገዛችሁ ከዚህ ወይኔ አምላኬ ግሩም እንቅስቃሴ ማስታወቂያን ሳልጨርስ ያኪ ግሩም እንቅስቃሴ ነው ያደረጉት። ብቸኛ የሚዲያ አጋር አባይ ቲቪ፣ የኢትዮጵያ ምርጥ ኢትዮ ቴሌኮም አድቨርታይዚንግ እኔ ኩማራ ሲጄ እኮ ሊሸነፍ የቅጣት ምት የተሰጠ ይመስላል። እሺ ንገረኝ ምንድን ነው? በ0-0 ያኛው ለነገር ነው። እዛማ ልጆች ስለሆኑ ተካተል አይሻልም? ይህ ጨዋታ እንደተጠናቀቀ ተዋንያን ከድምፃውያን ጋር ይጫወታሉ። ታፕ አድርጉ። ታፕ እያደረጋችሁ ኳስ በቲክቶከሮች ግብ ክልል ትገኛለች። ስቲቭ አታለለ። ዋው ግሩም ናርዲያንስ አደገኛ ነው። እንቅስቃሴ አደገኛ ይመስለኛል። ምክንያቱም ጃኬት አረግሻ አይሆንም ነገርኩሽ። ጋዜጠኞች ሊያልፉ ይችላሉ። ይህ ማለት ለዋንጫ ለቡድን ጨዋታ ያልፋሉ። የቡድን ጨዋታ የሚደረገው እዚህ ፕሪሞ ሜዳ ገቡ መስሏቸው ልብስ ቀይረው መጥተው በቴሌብር ላይ በመሸጥ ይገኛሉ። የዚህ ትኬት ሽያጭ ገቢ ሙሉ በሙሉ የኛው ቤት ለሆነው መቄዶንያ የሚሆን ይሆናል። መቄዶንያን መስራት አገርን መገንባት ነው። መቄዶንያን መገንባት አገርን መገንባት ነው። ስለዚህ ከዚህ ትኬት ሽያጭ የሚገኘው ገቢ ለመቄዶንያ የሚሆን ይሆናል። አረ እነዚህ ሰዎች ደግሞ ሞቻለሁ
በ5 ነው ያለ እዚህ ካልገጣ ችግር ነው ስቲቭ ኳስ ይዟል በግራ መስመር የሁለተኛው አጋማሽ ጨዋታ በጋዜጠኞች የበላይነት አንድ ባዶ ነው ጋይስ ኳስ ተቀማ አደገኛ ኳስ ይሄ እንትን ነው እዛ ልደታ ኧረ በስመ አብ ጋይስ ይኸውላችሁ ሊያገቡ ነው እነዚህ ሰዎች አንተ የፈለኩ 30 ነው አሁን ሞዶስ በጣም ይገባል አሁን ሲገባ ላይ ኳስዟል በድጋሚ ጉሜ ተነጠቀ ጉሜ በርጅ አደገኛ ክቡር ትሪቡን ጋር ተጣጣ ነው ማልቻለ ወይ ሌላ ሰው አድርገው ሰባ ነው ሚቲኛው 30 ቁጥር ብሩክ አዎ ስለዚህ ወይ ሌላ ሰው ካለ ቦታ ጠይቀው ሲጋሪውን ይችላል ይሄ ባዶ ያቲ ማይመለስም እሱ የለም ይሄ ቦታ ይሮጥበታል በነገራችን ላይ እንዴ ራስ ያዘውቱሽ እንዴ ለምን አይሆንም አንድ ተጫዋች በቀይ እንደወጣ ፍራይዴ ያለ ጃኬቱን አድርጎ የተቀመጠ በጎዶሎ እየጨዋ በረኛ ራሴን አስወጣት ዮኒ በቀኝ በኩል መሻማ ይመስላል ማለት ብቻ ተጠቀ ግንባስ አራ ግሩም ነበረ ነገር ግን አንድ ላይ ተባብ ናርዲያስ ናይስ ያኪ ነጋለ እንዴ በጣም ግሩም ኳስ ያኪ ዳኛ እንዴት ነው ነገሩ እንዴ ያማን ነው ሮፍናን ነው እንዴ ነገሩ እንዴት ነው ጨዋታው እየተደረገ ያለው በፕሮፌሽናል ዳኞች እንደሆነ እናስታውሳለን ይህን ጨዋታ በክብር ስፖንሰር ያደረገልን ፔፕሲ ግቢ ከመጣ ትኬቶቹ ደግሞ በቴሌብር እየተሸጠ ይገኛል ኢትዮ ቴሌኮምን እናመሰግናለን የኮርና ያኪ ተጎድቻለሁ እያለ ነው አይዞ ዳኛው ቀጥል ብለዋል ተጎድቻለሁ የለም ይቀጥል ጨዋታ ብለዋል ብሬን አስፈልጋችሁ ተጎድቻለሁ የለም አንድ ጎል ጋይስ ታፕ አድርጉ በእናታችሁ ኔትወርክ ይዘን ደግሞ ሁለተኛው አጋማሽን እየተጫወቱ ነው በዚህ ሁለተኛ አጋማሽ ጨዋታ ላይ ምናልባትም ቲክቶከሮች ኳስን ከመረብ ጋር ማገናኘት ካቃታቸው ጋዜጠኞች በቀጥታ ለዋንጫ ጨዋታ የሚያልፍ ይሆናል ነገሮች ተቀይረዋል ቲክቶከሮች እዚህ ጋር ያሉት ቤንቾች ናቸው ፍራይዴ ናይት ምናምን ማን ነው ማያስገባቸውም ሲያዝሩ ቀይረው ተዘጋጅተው መጥተው ምናምን ነገር እዚህ ጋር ደግሞ ራቻ ያለ ራቻ 5 ደቂቃ እንደተጫወተ ነው ውጣ አንተ አትሆንም ማለት አሳዘነኝ በጣም ድንቅ ኳስ እርስ በርስ ቶሚ እንዳሰማው የኔ አባት በረኛው ጫና የበዛበት ይመስላል በረኛው ጫና የበዛበት ይመስላል ኧረ ምን ሆኖ ነው ምንድነው ቲክቶከሮች ዛሬ አልቻሉም ምን ሆኖ ነው ናቸው ዘር ቢቆይና ወደ ግብ የመቀየር ሙከራ እያደረጉ ነው ስቲቮ ጓስ ያኪዛ ለተርባት ቢሞክርም ነገር ግን ኳስ በመስመር በኩል ወጣለች ደጋፊዎች አላችሁ ወይ
ይቻላል ኧረ ምንም አይቻልም እንግዲህ እንደምትመለከቱት የሁለተኛው አጋማሽ ጨዋታ ከተጀመረ ጥቂት ደቂቃዎች አልፈዋል ሁለቱም ቡድኖች ግሩም በሆነ ስሜት ነው እየተጫወቱ ያሉት ጋዜጠኞች ከቲክታከሮች እዚህ ፕሪሞ ሜዳ እዛ ጋር ደግሞ አርቲስቶች አሉ እዩ ጋይስ እዛ ጋር ማለት አርቲስቶች አሉ እዛ ጋር አርቲስቶች በረጅም ተሻማ ግሩም ሙከራ በአስገምጋሚ ድምፁና በጣም ግሩም በሆነ የስፖርታዊ ትንተናው የምናውቀውና የምንወደው ጋዜጠኛ ሰኢድ ኪያር ነበረ አሁን ኳሷን ወደ ግብ ለመቀየር የሞከረው ነገር ግን ኳስ በቀላሉ ከሽፋለች ፍልሚያው እንደቀጠለ ነው ቲክቶከሮች አሁን ጫን ብለው እየተጫወቱ ነው አብዱ ጂያር ስተት ካሲ ይህ ጨዋታ በቀጥታ በሰይፉ ኦን ኢቢኤስ ዩቲዩብ ቻናል እየተላለፈ እንዲሁም ደግሞ በናሆም ፎንቲ የቲክቶክ ገጽ እየተላለፈ ይገኛል የዚህ ጨዋታ ቲኬት ሽያጭ ገቢ ሙሉ በሙሉ ቤታችን የሆነውን መቄዶንያ የምንሰራበትና ምናገኝ በረኳስ በረጅም ለምንድን ነው ግን ያስወጧቸው አሪፍ ነበሩ እኮ ከዛ ድጋሚ መግባት ሲያል የወጣት ስራስ እኮ ይገባል ይገባ ታፕታፕ ሼር ይገጭ እንዳምረው ግሩም እንቅስቃሴ ቲክቶከሮች የተጫዋች ቅያሬ ለማድረግ በዝግጅት ላይ ይመስላሉ ኳስ በጋዜጠኞች እግር ስር የፋና ቴሌቪዥን ፈርጥ ውቤ በረሃ በኢየሱስ ስም አታ እጂ ኧረ በስመ አብ ማጠብቁት ማገምቱት ኳስ ነው የተመታው ሀብታሙ አበራ የብስራት ኤፍኤሙ ፈርጥ ሀብታሙ አበራ ነው ሙከራ ያደረገው ያኪ መሃል ሜዳ ላይ ያኪ ሚኪ ያኪ አሁን ሌላ ሚኪ ቲክቶከሮች በቃ ዋቴ ናቸው ሚኪ መድኃኒዓለምን ዋቴ ናቸው ቴሌብር ላይ አፈር ብላ ሌባ ይህ ጨዋታ አንድ ባዶ እየተማሩ ይህ ጨዋታ እጅግ በጣም ግሩም ሆኖ ዳኛው ይቀጥል ጨዋታ ብለው ነበረ ነገር ግን አሁን ደግሞ ሀሳባቸውን ሊቀይሩ ይመስላል ምንድነው ይሄ ልጅ እየወደቀ እንዲህ የሚለው ቲሞች ወደ ሜዳ እንዲገቡ ተጠርታቸው ከቲክቶከሮች ጀርባ የምትመለከቷቸው ድምፃውያን ሲሆኑ በሚቀጥለው ጨዋታ መራግብር እዚህ ገብተው ይጫወታሉ ድምፃውያን ሳይሆኑ ይቅርታ ተዋንያን ማለት ነው በባስኬት በኩል ደግሞ የሚታዩት ነጭ ማሊያ ድምፃውያን ናቸው ዛሬ ገብተው ከድምፅ ባሻገር ያለውን እንቅስቃሴ ለማሳዩ ያኪ ማለት ግሩም እንቅስቃሴ ቡርዚቲ የሚቀማ ይመስላል ኧረ ልጅ አታ ኧረ ላሽ ይደርስ ነበር በእውነት እዚህ የአትሌቲክስ ፌዴሬሽኖችና ማራቃይተው የስራም ያኪን ቀዮቹ ጋዜጠኞች ናቸው ጨዋታው ግማሽ ጨዋታው የመዝናኛ እንደመሆኑ መጠን የተጫዋች ቅያሬ እንዲደረግ ቶሎ ብናረግ ጥሩ ነው እዚህ እየተጫወቱ ያሉት ፕሮፌሽናል እግር ኳስ ተጫዋቾች ሳይሆኑ የሚዲያና መዝናኛ ሰዎች ናቸው ተጫዋች ቅያሬ ቲክቶከሮች ብሩክሲቲ ሚኪ በራቼ ተቀይሮ ይገባል እንዲሁም ዴቪዶ እና ስቲቭ የሚገቡ ይመስላል አቤላ ተቀይሮ ከሜዳ እየወጣ ነው በጋዜጠኞች በኩል ምንም ያልተደረገም በቀይ አንድ ተጫዋች እንደወጣባቸው ይችላል ቲክቶከሮች ጥሩ መግባባትና ኳስን አደራጅቶ ወደ ግብ መቀየር ሁኔታ የሚፈጠር ከሆነ ጨዋታው ምናልባትም ወደ
በነገራችን ላይ ይሄንን ኳስ አረ ቲክታከሮች እንዴ አረ አዋረዳችሁ እንዴት ይታያል ኳስ በረኛው ጎሉን ዞር እያደረገ ነው ብለዋል ምን እያደረክ ነው ወንድማችን ወደ ግብ መቀየር የሚችል ኳስ ነው የሳቱት ምናልባትም ጨዋታውን በብልጫነት እንዲያጠናቅቁ ሊረዳቸው የሚችለውን ግብ ስተዋል 2-0 ወይንም ውጤት ተቀይሮ የሚጠናቀቅ ከሆነ ሁለተኛውን ጎል ማስቆጠር የሚችሉበትን ልዩ ድል ነው ያባከኑ ቲክታከሮች አሁንም በካውንተር አታክ በቀራቸው ደቂቃ ተደራጅተው ግብ ያስቆጥሩ ይሆን ወይስ አይሆን አብረን የምንመለከተው ይሆናል ሚኪ ማርገዳ ላይ ጥሩ ኳስ ቀና ብሎ አይቷል ቦታ ይዞ መጫወት ላይ ድክመት ይታያል ቲክታከሮች ጋር ቦታ ይዞ ጫን ብሎ መጫወት ላይ ድክመት ይታያል ይህ ኳስ የሚያልፍ ከሆነ ወደ ግብ የሚቀርበት 3 ቁጥሩ ጋዜጠኛ ወይኔ ጀግና አረኛ በጉጉት አለቀነ በረጅም የተሻማ ኳስ ሳተው ነው ምን አልሳተውም ነው ምን ኳስ ረጅም ሰዓት አየር ላይ የቆየች ነው የአየር ላይ ኳስ ነው የተመለከትነው ኳሷን አየር ላይ አታቆዩት ብርድ እንዳይመታት ይባላል ብዙ ጊዜ ተሻማ አሁን የተሻማውን ኳስ ወደ ግብ መቀየር የሚችሉ ከሆነ ሲጀመር ቲክታከር ማመኔ ማስያዝ እኮ በልቻለሁ አንተማ ያንተ እኮ 1000 ብር ነው ያንተንም ጨዋታው 1-0 በሆነ ውጤት በጋዜጠኞች መሪነት የሚጠናቀቅ ይመስላል ምክንያቱም ጨዋታውን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው የመጀመሪያው እረፍት በ35 ደቂቃ ተጠናቆ አሁን ደግሞ የመጨረሻው መዝጊያ ሰዓታት ደቂቃዎች ላይ እንገኛለን አሁን የጨዋታው ውጤት ተቀይሮ እንመለከት ይሆን ወይስ በዚሁ አልቆ በቀጥታ ጋዜጠኞች ወደ ዋንጫው ጨዋታ ያልፉ ይሆናል አብረን የምንመለከተው ይሆናል የዋንጫው ጨዋታ ዚሁ እሁድ ልደታ ክፍለ ከተማ ብሪሞ ሜዳ ላይ የሚካሄድ ይሆናል የመግቢያ ትኬቱ 200 ብር ብቻ ነው 200 ብር ከፍላችሁ መቄዶንያን ማገዝ መቄዶንያን መርዳት ትችላላችሁ እንዲሁም እንዲህ ልዩ የሆነ አጓጊ ስፖርታዊ ፌስቲቫል ላይ መታደም ትችላላችሁ ሴሌብሪቲ ስፖርት ፌስቲቫል የተዘጋጀው በቅዳሜ ሚዲያ ሲሆን powered by the one and only Pepsi ጣመኝ ድገመኝ ትኬቶቹ በቴሌብር ላይ መሸጥ ይገኛሉ ስፖርታዊ አጋራችን አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ሲሆን ጎፈሬ ምርጥ ማሊያዎችን እንዲህ አሳምሮ ሰርቶልናል ሚዲያ አባይ ቲቪ ብቸኛ ሚዲያ አጋራችን ነው ይህ ኳስ ውጤቱ ሳይቀየር ያልቅ ይሆን ወይስ ይቀየራል አብረን እንመለከታለን ኳስ ማል አሳልፉት ወደዚህ ና አረ በመድኃኒዓለም ሞራል ደጋፊ ደጋፊ ቁርስ አልበላንም እንዴ ምንድነው ደጋፊ አረ በመድኃኒዓለም በለው ይሄን ይመልሰው ናይስ ጥሩ እንቅስቃሴ ናይስ አቡናቱ አፈርተብላ እንዴ የመላጣ ልጅ ምን አባት ሊደባደብ ነው እንዴ እናት በርካታ ህዝብ የሚያቀን ሰዎች ነን ስፖርታዊ ጨዋታ በለው እናት አፈርተብላ በለው ሌላ ደጋፊ ወደ ሜዳ እንዳይገባ በርካታ ሰዎችን ኢንፍሉዌንስ የምናደርግ ሰዎች ነን በርካታ ሰዎችን ኢንፍሉዌንስ ሰዎች ነን ሜዳ ላይ ስፖርታዊ ጨዋነትን ልናሳይ ዋው ሜዳ ላይ ስፖርታዊ ጨዋነትን ልናሳይ ነይ ሎሚዬ ነይ ሎሚዬ ነይ ሎሚዬ የሀገር ልጆች ነይ ሎሚዬ በተለይ ስፖርት ጋዜጠኞች ደግሞ ነይ ሎሚዬ ስፖርታዊ ጨዋነት ያስፈልጋል ምንም ቢሆን ስፖርታዊ ጨዋነት ያስፈልጋል የፈለገ ብትናደጁ ህይወት እንደዚህ አይቀጥልም አያችሁ ዳኞችን ማክበር ስፖርቱን ማክበር ነው ህይወት እንደዚህ አይቀጥልም
እኔ ምን አገባኝ ሲጀምር ለምሮ እየተገፋፉት ይሄ ነው 18 ቁጥር ተንቀሽቀሽ ቶባክ በቃ አንዳንድ ሰው ስሜት ይሆናል ጌታን የምሬ ነው ኳስ ላይ ዳኛውን ይወልሱ ጋር ፈጠረ አይ አይደለም ዳኛውን እኮ ነው እየተከራከረ ነበር አስፈላጊ አይደለም ለምን ስሜት ይሆናል እጂ ሰውዬ ነች ስሜት የሆነችው ስሜት የሆነው ነው ኖርማል ነው ስሜታችንን ወደ ኋላ አድርገን ኖርማል ስሜት ለምን ይሆናል በተለይ በዚህ በክለብ የሚታየኝ ደጋፊ ቲክቶከሮች ጎል እንዲያገቡ ፈልጓል መሰለኝ በጭንቀት ያግቡ እንዴ ቀይ ሰጥ እንዳይረሳ እነዚህ ዳኞች ፕሮፌሽናል ዳኞች ናቸው ድጋሚ ይመስላል ወይስ መስሎ ዋው ፕሮፌሽናል እንዴ ልጅ ግን ማረጋጋት አለበት የኔ አባት ቶሚ ዋው ያለ ነው ብራዘር ጋዜጠኛ ነኝ ጋዜጠኛ ዋው ኖርማል ነው ያለው እዚህ ጋር ነው ዋው ኤቭሪባዲ ኤምቪፒ ቶሚ በሉት እዛ ጋር ደግሞ እነ ሳንቾ ገብሬ እነ ሚኪ ጎንደርኛ እነ ሮባ ጁኒየር እነ ቡሪካ አሉ እዛ ጋር ዋው ኤምቪፒ እዚህ ጋር ደግሞ ናሆም ፎንቲ ከዋናው ቢአይ ዳለ እንግዲህ እስቲ ጌሙ እንግዲህ ቅጣት ነው ኦ ያ ሚኪ እዛ ጋር ቁጭ ብሏል እሺ ራቼ ወደዛ ሄዶ እየተከራከሩ ለምንድን ነው እዛ ጋር የሚሄደው እያለ ነው በለው ቂጡም በለው ዋው እንደዛ ነው እስቲ አራዳ ልጅ በቃ this is our last chance otherwise በጉጉት የምንጠብቀው ጎል ይሄ ነው በለው ያኪ ያስተካከለ ነው ያኪ በግራ መቶ እስቲ በኢየሱስ ስም አንተ ጀግና ነህ ና በለው ይችላል በስመ አብ ቅጣት ጂሰስ ክራይስት ፈርናንዴዝ ቶሬዝ ብያለሁ ከዛ በኋላ ደግሞ ዞር ስንል እዚህ ጋር ቆንጆዬ ልጅ አለች ዋው ከጎሉ መልስ እነዚህ አይነት ሰዎች እያየን ራሳችንን ማርካት ማስደሰት አለብን ቴንክ ዩ በቀጥታ ማስተላልፍላችሁ እኔ ናሆም ፎንቲ የዚህ ጨዋታ ብቸኛ የሚዲያ አጋር አባይ ቲቪ ሊደግሙት ነው ጋዜጠኞች የቅጣት ምታቸው ወደ ግብ ቀይረው ሊያስደነግጡን ነው አንድ እኩል ጋዜጠኞች አንድ ቲክቶከሮች አንድ ለመናገር ሜዳ ላይ እየተመለከትን ያለነው እልህና ፍክክሩ ተጂ ጀግና ሰው አያቻት የጋዜጠኞች ቡድን የቅጣት ኳስ ምናልባትም ወደ ግብ የመቀየር እድል ካለ ጨዋታ 2-1 ይሆናል ካልሆነ ግን አንድ እኩል በሆነ ውጤት እንደሚቀጥል ነው የመጀመሪያውን ፍጹም ቅጣት ገባ ጋዜጠኞች አስቆጥረዋል ቁጭ ያደረጓቸው ነው አዲስ አበባ በዚህ ሰዓት በሰይፉ የዩቲዩብ ገጽ ላይ አሁን ዴቭ ዳንሰኛው ይመታል በሰይፎን ቤዝ ዴቭ ሊመታ ነው እሺ ከጎሉ ጀርባ ያላችሁ አርቲስቶች ዴቭ ሊመታ ነው ጋይስ ከጎሉ ጀርባ ያላችሁ አርቲስቶች ጎል እያላችሁ ጻፉ ጎል እያላችሁ አንዴ ከመመታቱ በፊት ከጎሉ ጀርባ ያላችሁ አርቲስቶች እባካችሁ ሰዓታችንን እንጠቀም ይመታው ነው በትህትና ሁለተኛው
ወይኔ አዳነው ተመልሷል። አዳነው ጋይስ አዳነው በረኛው አድሮታል። ቲክቶከሮች 0 ጋዜጠኞች 1። አዲስ አበባ አይኖች ሁሉ እዚህ ልደታ ክፍለ ከተማ ፕሪሞ ሜዳ ይገኛል። በሰይፎን ቤስ ዩቲዩብ ገጽ ላይ ይህ ጨዋታ በቀጥታ እየተላለፈ ነው። አሁን የምንገኘው ቲክቶከሮች ከጋዜጠኞች ጋይስ ናኦሚ ታች ነው። ማን ያሸንፍ ይሆን? ማን ለዋንጫ ያልፍ ይሆን? አሁን ጋዜጠኞች እየመጡ ነው። ኳስ ከመረብ አገናኝቷል። ሁለተኛውን ጎል አስቆጥረዋል። ገባ ያኪ ያለ ሁለተኛውን ጎል አስቆጥረዋል። ዋው! ቲክቶከሮች 0 ለመናገር ይህንን ጨዋታ የተከታተለ ሰው ምስክር መሆን የምንችለው ጋዜጠኞች ናርዲ ነው የሚመጣው። ናርዲ ግሩም የሚባል የቲም አፓር እንቅስቃሴ ሜዳ ውስጥ አድርገው ቅድሚያ ጎል አስቆጥረው ጨዋታው ኢንቴንሲቲው እንዲጨምር አድርገው ሜዳው ላይ ተጫውተው አሁን ነው እንግዲህ ቲክቶከሮች ባገቡት ጎል ወደ ፍጹም ቅጣት ምት የመታ ነው። ናርዲያንስ ሁለተኛው በቅዱስ ሚካኤል በረኛው መልሷል። በመድኃኒዓለም ምናልባትም ይህ ኳስ ወደ ግብ የሚቀየር ከሆነ አውቀው ነው እንዲያማቸው 2-0 ይሆናሉ። ማን ነው በረኛው? እንትን ነው የነሱ የጋዜጠኞችን አላውቀውም፣ የቲክቶከሮችንም አላውቀውም። በጣም ግሩም የሆነ ስፖርታዊ እንቅስቃሴ ጋይስ። የቲክቶከሮች የኢትዮጵያ ሴሌብሪቲዎች አንድ ላይ ሰብሰብ ብለው ስፖርታዊ እንቅስቃሴ በእግር ኳስ የተጀመረው ይህ ፌስቲቫል ወደፊት ደግሞ ሰፋ ብሎ የሚቀጥል ይሆናል። እቺ ኳስ ገባ። ግሩም ቲክቶከሮች 0 ጋዜጠኞች 3። ናኦሚ ምታው በቃ። አዎ ጋይስ ናኦሚ ምታው የምትሉ አንድ በጣም እንግዲህ አሁን ኳስ ከመረብ ያስቆጠረው የሬዲዮ ጋዜጠኛ ነው። ግሩም ኳስ ተናደዋል ጋይስ። አሁን ራቼ ነው የሚመታው። ራቼ ሳተው። ራቼም ሳተ። ራቼም ሳተው። አይደገማል ተባለ። አረ ቀይ ይደገማል። ራቼም ሳተው። አሁን በረኛው ለበረኛው ወንድሜ እኔ ስለምን ይቅርብኝ አንተ ስለምን ይቅርብ በማለት በረኛ ለበረኛ ይመታሉ። ምናልባትም ወደ ከገባ ነው የሚያለቀ። አገቡት ጋይስ፣ አለቀ። ቲክቶከሮች አሰደቡን ጋይስ፣ አሰደቡን ተጫዋቾችን ቀይ አሰናብተው ግሩም እንቅስቃሴ አድርገው ለጉጉት ለምንጠብቀው የዋንጫ ጨዋታ አልፈዋል። ጋዜጠኞች፣ ደጋፊዎች አላችሁ? አለን። ቲክቶከሮች 3 ሰዓቱ ቲክቶከሮች ከጋዜጠኞች ያደረጉት ጨዋታ 1-1 አልቆ እሺ፣ ፎከስ ስቱዲዮ የፎከስ ካሜራ ማኖች የሽልማት ስፍራው ላይ ተገኙልን። ፎከስ ስቱዲዮ መጥተዋል። በጣም ጥሩ። ስጦታውን የሚሰጡልን አካላትን ወደዚህ ጠራው በኋላ ጋይስ አሁን ኮከብ ተጫዋች ነው። ማን ነው? ለምንድን ነው ኔትወርክ እየያዘኝ ነው? የሽልማት ፕሮግራሙ ይካሄዳል። ኮከብ ተጫዋች እንጠራለን ወደዚህ። ስጦታውን የሚሰጡልን የፔፕሲ ማርኬቲንግ ዳይሬክተር አቶ ንጉስ እንዲሁም ደግሞ
ኔትወርክ ቀየበረ ልትወጡ ነው ብላኪ አይደለም ቆይ እሺ ጨርሷል ነው ያኪ ማይኮን ቼክ እሺ ሽልማቱን የፔፕሲ ኔትወርክ ያዘ ማርኬቲንግ ዳይሬክተር አቶ ንጉስ ይሰጡልናል ኮከብ 1100 ነበር ለቱ ኮከብ ተጫዋች ማለትም የመጀመሪያው ግጥሚያ